ጉድ የዱባይ ደላላዎች እንግዲህ ጉድ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁኝ። እንግዲህ ባሳለፍኩት ሳምንት ከዱባይ ደላላዎች ጋር በጣም ጦርነት በሉት ምንም ልዩነት የለውም። ጦርነት ከርሜ ነው የመጣሁትኝ። እንግዲህ እንዴት ተፈጠረ ለምን ተፈጠረ የሚለውን ምናልባት በቲክቶክ ያያችሁ ካላችሁ እህቴን ህገወጥ ደላሎች ዱባይ ላይ ይዘዋት ነበር ማለት ነው። እስኪ ምን ተፈጠረ የሚለውን በቪዲዮዎችን ላሳያችሁና ተመልሼ እመጣለሁ ማለት ነው። እህቴ ምን እንደደረሰች አሳውቃችኋለሁ። እንዲሁም ወደ ዱባይ ልትሄዱ ያሰባችሁ እህቶቻችሁ ልታመጡ የነበራችሁ በደንብ ጥንቃቄ ልታረጉ ይገባል ማለት ነው። ቪዲዮውን አይታችሁ ስጨርሱ ተመልሼ እመጣለሁ። ይህችን ከላይ የምታዩትን እህቴን የዱባይ ደላላዎች አግተውብኛል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። ይህን ቪዲዮ አይታችሁ ሼር፣ ኮፒ ሊንክ በማድረግ እንድትተባበሩኝ በአክብሮት ተጠይቃለሁኝ። ተስፋ አረጋለሁ መለያችን መተባበራችን ስለሆነ ማለት ነው። እንግዲህ ነገሩን ፈጠን ብዬ ለማስረዳት እሞክራለሁኝ። እህቴ ዱባይ የመጣችው የነገ 3 ሳምንት ሮብ ነው። ካሁን በፊትም ዱባይ ትኖር ነበረ። በምህረት አዋጁ ወጣ ነበር። አሁን ላይ ደግሞ ጓደኛዋ የቪዚት ቪዛ ሁሉን ነገር እሷ ችላ አሰርታ እንደምትልክላት ነገራትና ሁሉን ነገር ጨርሰው በ27 የባለፈው ወር ወደ ዱባይ ታቀናለች ማለት ነው። ዱባይ ስትደርስ ግን ምንድነው የገጠማት? የብሩን ሰታቸው ቪዛውን ያሰሩት ሰዎች ይወስዷታል ወደ ቤታቸው። ከዛ በኋላ ስልኳን ይቀበሏታል፣ ሁሉን ዶክሜንቷን ምናምን ይቀበሏትና እኛኮ በኢምፕሎይመንት ቪዛ ነው ያመጣንሽ፣ በስራ ቪዛ ነው ያመጣንሽ በቢሮ ይሏታል። እንግዲህ በቢሮ ከተመጣ ሁላችሁም እንደምታውቁት ከ30 ሺህ እስከ 40 ሺህ ለኢትዮጵያ ፕሮሰስ ነው የሚጨረሰው። ሌላውን ሁሉን የቪዛውን ሁሉንም አረቧ ስትወስድ ተፈራርማ አረቢቱ ነች የምትከፍለው። እዚህ ጋር ደግሞ የቪዚት ቪዛ ነው ብለው የተከፈለበትን ዶክሜንቱን አስገባለሁ ደረሰኙን 3025 ድርሃም በሰዓቱ በነበረ ሐዋላ አስበው በኢትዮጵያ 130 ሺህ ብር ልካለች። በዛ ነው የተሰራው። እነሱ ምንም ያወጡት ነገር የለም ማለት ነው። ዙረው ደግሞ አሁን ሊሸጧት ነው፣ ብር ሊቀበሉባት ነው ማለት ነው። ይሄ ብቻ አይደለም ችግሩ። ይህች ልጅ በምን አይነት ሁኔታ ላይ እንዳለች አናቅ። የዛን ቀን የገባች ቀን ገብቻለሁ ብለሽ ለቤተሰብ ደውይ አሏት። ደወለች። ከዛ በኋላ ጠፋች። ስልክ የላትም እሷ። እኛ ጋር ደግሞ በስንት ጭቅጭቅ አንድ ቀን በጣም ስናስቸግራቸው ወደ ሶሻል ሚዲያ እንደምንሄድ ስናስቸግራቸው በዚህ ደላላ በምትባለው ደላላዎቹ በነገራችን ላይ 2 ሴትና 1 ወንድ ናቸው። አንደኛዋ በሪካርድ 2 ሪካርዶችን አረገችልኝ። እህቴ በማትፈልገው መንገድ እንደመጣችና የተሳሳተ ነገር እንዲያለ ዱአ እንድናረግላት እንዲስተካከል አወራችን። ከዛ መልሳ ጠፋች። አሁንም ይሄንን ሳምንት አገናኙን። እህታችን በምን ሁኔታ ላይ ነው ያለችው? ካልሆነ ወደ ሶሻል ሚዲያ እንዲያለን ስንል ምንም ሊሰሙን አልቻሉም። በተለይ አንደኛዋ ብሎክ አርጋኛለች ማለት ነው። የሚሰሩበትን የቢሮውን ፕሮፋይል ካስፈለገ ደግሞ የወንዱና የአንዲቱ ሴት ፎቶም አለኝ። ለአሁን ግን እዚህ ከታች ባሉት ለደጋግ ኢትዮጵያውያን አድርሱልኝና ከዛ በኋላ በዝርዝር መረጃና ማስረጃ እልካለሁ። ሰላም አለይኩም። ይሄንን ፎቶ ሳወጣ በእህቴ ላይ ፈርጀባት ነው። አሁንም በእነሱ እጅ ስለሆነች እሷ ሶሻል ሚዲያ ስለማትጠቀም ስልክ ስላለላት የፈለጉትን ያርጓት ብዬ ነው። ከገደሏትም አካል ጉዳተኛ ካረጓትም የኢትዮጵያ ሕዝብና የኢማራት ሕግ ይፈርደናል ብዬ ነው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። የባለፈውን ቪዲዮ ሼር፣ ኮፒ ሊንክ ስላደረጋችሁ በጣም አመሰግናለሁ። ይሄንንም ተደራሽነት እንዲኖረው እንዲታረጉልኝ ስል በትህትና ጠይቃለሁ ማለት ነው። እንግዲህ ያ ቪዲዮ ከተለቀቀ በኋላ ያው እነሱን ደርሷቸዋል። እንዲያጠፋ መልእክት ልከውብኝ ነበረ በሰው። እኔም ፈቃደኛ አልሆንኩም ለማጥፋት። ትናንትና ከሰዓት ደግሞ ከጆከር ጋር ገብቼ ያለው ሁኔታ ቪዲዮ ላይ እንዲያስረዳኋችሁ አስረድቸው በኋላ የሚመለከታቸውን አካል አሰባስቤ ሸር አድርግልሻለሁ ትመጫለሽ ብሎ ነበረ። ከዛ ከትንሽ ደቂቃ ቆይታ በኋላ ወንዱ ቮይስ አረገ። እህትሽን በዚህ ቁጥር በቮይቶም ደዊና ላገናኝሽ ብሎ ነበር። ያው እነሱ መረጃ ለመያዝ እንዲሆነ ስለገባኝ ጆከር ጋር ቀጠሮ ስለነበረኝ ያው ይሄው እህቷን አገናኝተናታል ለማለት ስለሆነ የጥያቄም ስላለኝ ይሄ ታሪክ ደግሞ የእህቴ ታሪክ ብቻ አይደለም። ኮሜንት ላይ በጣም ብዙ ልጆች
እህቶቻችሁ እንዴት እንዲሆኑባችሁ በውስጥም የጻፋችሁልኝ ልጆች አላችሁ። አላህ ይፈርጃችሁ። እና ምንድነው አልመለስኩለትም። ለምን ጥያቄም ስላለኝ ማለት ነው። ያው ጆከር ማታ ስጠብቀው አመሸሁኝ። ሌላ ኬዝ ነበራቸው። ሰዓት አለፈ፣ ገብቼ ተኛሁኝ። ጧት ደግሞ እሷ በዋናነት እንግዲህ እሷ ናት። እሷ ደግሞ የልብስ ነጋዴ ናት። በነገራችን ላይ ዱባይ ላይ ያው ሁሉም አይዲ ያለው በሙሉ ደላላ ስለሆነ ነው እንጂ የልብስ ነጋዴ ናት እሷ። እሱን አላውቅም ምን እንደሚሰራ። ዋናይቱ ግን እሷ ናት፣ ከእኛ ጋር ኮንታክት ያላት ማለት ነው። ሲቀጥል ምንድነው ያው እሷ አንዳንድ መረጃዎችን አራዲያ ስለሆነች ያጠፋች መስሏታል። ግን እኛ በተቻለ መጠን መረጃ አለን። እሷም መረጃ ይኖራታል፣ እኛም መረጃ አለን። የቮይስ መረጃዎች አሉን። ከዛም ውስጥ እንግዲህ የኔ ጥያቄዎችን መልሽልኝ ፎቶ ከመለጠፌ በፊት ነበር ያልኩት። ፈቃደኛ አይደለችም። ከዛ ውስጥ እንግዲህ አንደኛ እህቴ እዚህ ጋር እንደምታዩት በቪዚት ነው እንደምትመጣ የምታውቀው። ሁላችንም ቤተሰቦቿ በሙሉ በቪዚት እንደምትመጣ ነው የምናውቀው። ገባቸው። ነገሮች የተቀያየሩት ዱባይ ከገባች በኋላ ነው። ሁለተኛ እኔ እሷን የጠየኳት በቢሮ ነው እማመጣሽ፣ በቢሮ ነው ቀጥታ እንደመጣሽ ቢሮ ነው እምትገቢው ያለችባትን የእህቴ ስልክን በእጇ ነው የእሷም ስልክ ላይ ስለሚኖር ያንን ማስረጃ ፈልጋለሁ። ሁለተኛ በቢሮ ከመጣች 130 ሺህ ብር ለምንድን ነው የተከፈለው? ይሄን ጥያቄ እንድትመልስልኝ። ሶስተኛው እህቴ ከኦገስት 27 ጀምሮ እነሱ እጅ ከገባችበት ሰዓት ጀምሮ እስካሁን ሰዓት ድረስ ባለው ነገር እህቴ በቪዲዮ በግልጽም ይሁን በድብቅ በተቀረጸ ቪዲዮ እንዲሁም የድምጽ ማስረጃ አልቀበልም። በእነሱ ስር ከገባች በኋላ የእህቴን ምስክርነትም ይሁን ማስረጃ አልቀበልም። ለምን? አንደኛ እህቴ ጭንቀት አትችልም፣ ጤናዋ ያሳስበኛል። ሁለተኛ ዱባይ ላይ በጣም ብዙ ወንጀሎችን ስለሰማን ምንም የገጠር ልጅ ብንሆን በዚህ አንሸወድም። እነሱም ይሄን 3 ቀን መረጃ ለመሰብሰብ እንትን እያሉ ስለሆነ የሆነ ነገር አቅምሰው ወይም አስፈራርተው ሪከርድ ቢያደርጓት ቪዲዮ ቢቀርጿት አልቀበልም። እኛና እነሱ የምንጠያየቀው ከኦገስት 27 በፊት በነበረ ኮንታክት መረጃና ማስረጃ ነው። በቃ ይሄንን ብቻ ነው የምፈልገው። አሁንም የኢትዮጵያ ሕዝብ በመጨረሻ ደግሞ ቢሮ የምትለው ይሄ ነው። የቢሮ ሎጎ ቢሮ ጥፋት አለበት እያልኩ አይደለም። አላቅም ይኖርበት አይኖርበት፣ ግን ቢሮ የምትለው ይሄ ነው። እሷ ግን እዛ የምትሰራ አይመስለኝም። እንግዲህ ቪዲዮውን እንዲያያችሁት ነው ማለት ነው። አልሐምዱሊላህ ረቢል ዓለሚን። በመጀመሪያ ደረጃ እህቴ ከዛ ቦታ ወጣለች ማለት ነው። ግን የወጣችው በአላህ እርዳታና የኢትዮጵያ ሕዝብ ተባብሮኝ እና በእኔ ወላሂ ለማካበር ብዬ ሳይሆን በጣም በብዙ ዲካም ነው የወጣችው ማለት ነው። የተፈጠረው ነገር ምንድነው? እንግዲህ የሄደችው በህገ ወጥ ደላሎች ነበረ። የሄደችው ደግሞ በቪዚት ቪዛ ነበረ። እዛ በቪዚት ቪዛ ከገባች በኋላ ዱባይ ስትደርስ ስልኳን ተቀብለው ወደ የቁም እስር ቤት ወደ ቢሮ ወደሚባል ከዛ 3 ሳምንት ጠፍታ ከዛ በስንት ጭቅጭቅ ያለችበት ታውቆ ደላላዎቹን ፎቶአቸውን እንግዲህ እንዲያያችኋቸው ስለጥፍ እህቴ ያለችበትን ቦታ አወቅኩኝ። እህቴን ከዛ ቦታ በሰላም አወጣሁኝ ማለት ነው። ስለዚህ ሌሎቻችሁም አንደኛ አሁን ላይ ወደ ዱባይ ባትሄዱ፣ በሁለተኛ ደረጃ ወንድምሽን ላምጣልሽ እህትሽን አምጣልሻለሁ፣ በ5 ቀን ስራ አስገባታለሁ በምናምን ይሄ ውሸት ነው። እንደምታዩት ቲክቶክ ላይ በጣም ብዙ ልጆች እያለቀሱ ነው። እዛ ራሱ ዱባይ በየቢሮ በየህግ ወጥ ደላላው ቤት በጣም ብዙ ልጆች እየተሰቃዩ ነው። ዱባይ ላይ በጣም ውስብስብ የህግ ወጥ ስራ እየተሰራ ስለሆነ ለተወሰነ ጊዜ ወደ ዱባይ ባትሄዱ ይመረጣል። ወይም ደግሞ ከሄዳችሁ ቀጥታ በኢትዮጵያ በህጋዊ ኤጀንሲ እዛው ኢትዮጵያ ያላችሁ አረቢቱ መርጣችሁ የአየር ትኬትና ቪዛ ስትልክላችሁ ቀጥታ ትመጣላችሁ ማለት ነው። ዱባይም ሆነ ከዱባይ ውጭ ሳዑዲ አረቢያ ቤትም ሀገር ያላችሁ እህትሽን እናምጣልሽ ዱባይ ምናምን ሲሉሽ እምቢ በይ። ባልሽን እናምጣልሽ እምቢ፣ እህትሽ ወንድምሽን እናምጣልሽ እምቢ በሉ ማለት ነው። እኔ አልሐምዱሊላህ ረቢል ዓለሚን አላህ ረድቶ እነዚህ ህገወጥ ደላሎችና ሌቦች እንግዲህ ኢንሻአላህ ለትልቅ ሚዲያ ላለው ሰው አስተላልፊያቸዋለሁ ማለት ነው። እኔ ግን እህቴ በሰላም ወጣልኛለች። አንዳንድ ዶክሜንቶች አሉ ያልተሰጡ፣
እነዛን ደግሞ ኢንሻአላህ በጊዜ ሂደት ያመጣሉ ብዬ ተስፋ አረጋለሁኝ ማለት ነው። ዋናው ነገር እነዚህን ሰዎች እንድትጠነቀቁ ለሌሎችም እንዲዳረስ ሼር ኮፒ ሊንክ እያደረጋችሁ በጣም ሁሉም ነጋዴ በሙሉ ዱባይ ላይ ሁሉም ደላላ ነው። ግን ችግሩ ምንድነው? ህገወጥ ደላላ ነው። ስለዚህ ራሳችሁን ጠብቁ። ወላሂ ቀልድ አይደለም ይሄ። ለሶሻል ሚዲያ ለምናምንም አይደለም። እዛ ራሱ አሁን ብዙ ልጆች እኔ በውስጥ እየገቡ እህቴ ከጠፋች 5 ወሯ ህገወጥ ደላላ ናት፣ የት እንዲያረገቻት አናቅም፣ ወንድሜ ይሄ ሰውዬ 300 ሺህ በልቶት ምናምን ፎቶ ወላሂ ፎቶ ተልኮልኛል። እኔ እህቴን ስፈልግ ሌሎቹ ደግሞ እንደኔ የጨነቃቸው ይልኩብኛል የነሱን ማለት ነው። እና በዛ ምክንያት ነው እንግዲህ አልহামዱሊላህ ያው ጦርነት ከጦርነት አይተናነስም። ያው እንደዚህ መታኮስ ምናምን ስለሌለው ነው እንጂ አልተታረፍንም ነው የምላችሁ። ግን አልহামዱሊላህ ረብል ዓለሚን እህቴ ራሱ በቃ ከዛ ጉድ ካወጣሽኝ። እንግዲህ ሁላችሁም ማሰብ ያለባችሁ አሁን ባላችሁበት ቦታ በሰው ሀገር በሰው ቤት ሆናችሁ ከዛ በሰው ቁጥጥር ስር ለዛውም በሀበሻ ቁጥጥር ስር ሆናችሁ ስልካችሁን ተቀምጣችሁ 24 ሰዓት በዛ ሰው ቁጥጥር ስር አንድ ቤት ተዘግቶባችሁ ስልክ ካላላችሁ ካላህ በታች አሁን ስደት ላይ ማንም የለንም፣ ስልካችን ነው ያለን ማለት ነው። እነሱ ደግሞ ስልካቸውን ይቀማሉና በጣም ብዙ መከራ እየሰማን ስለሆነ ራሳችሁን ጠብቁ። እህቶቻችሁን፣ ወንድሞቻችሁን፣ ባሎቻችሁን አትውሰዱ፣ ችግር ላይ አትክተቷቸው። በቃ በራብ በስቃይ በምናምን አታስጨንቋቸው። በቃ ፕሊስ። እና ይሄን ይመስላል ማለት ነው። ለማንኛውም እነዚህ ሰዎች ሴቲቱ ነጋዴ ናት፣ ወንድየው ደግሞ ምንድነው ምን እንደሚሰራ አላውቅም። ህገወጥ ደላላ እንደሆነ ነው የማውቀው። ራሳችሁን ተከላከሉ። ግዴታ ችግር ላይ ከወደቅን በኋላ የታዋቂ ሰው ያለህ ድረስልኝ፣ እንትና ሀቢባ ድረሽልኝ፣ ፋጢማ ድረሽልኝ ከማለታችን በፊት እኛ መጀመሪያ ራሳችንን መጠበቅ፣ ስንመጣ ደግሞ የትም አረብ ሀገር ስንሄድ በህጋዊ ደላላ በሚታወቅ ፎቶ ያስፈልጋል። የነዚያ የሰዎችን የደላላዎችን ፎቶ ግዴታ ነው። የት ሀገር ናቸው፣ ቤተሰቦቻቸው፣ በቃ በሚታወቅ ሰው መሆን አለበት እንጂ ዱባይ ላይ በጣም ወንጀል በዝቷል። እስኪ አሁን ደግሞ ኢንሻአላህ ለሆነ ለታዋቂ ሰው እንትን ብያለሁ ማለት ነው። ያ ደግሞ ምን ያደርጋል እንዴት ያደርጋል የሚለውን አሳያቸዋለሁኝ ማለት ነው። አሁን ግን ተጠንቀቁ። ሰላም አለይኩም።